ጾም ከጾማችሁ ጸሎት ከጸለያችሁ ሱባኤ ከያዛችሁ ገዳማት መጓዝ ከጀመራችሁ ምን ተዋችሁለት? ሰውን መኮንነን ትተዋላችሁ። እኛም መቀደሳችን ነው ዋና ስራችን። እግዚአብሔርን የመውደዳችን ዋና ማረጋገጫ ምን ይመስላችኋል? መዝሙርም ሞቅታ አይደለም፣ ስብከትም ጊዜ ማሟያ አይደለም፣ የህይወት ለውጥ ነው። ወገኖቼ ተገላብጦብናል። አህያ ወደ ቤት ውሻ ወደ ግጦሽ ሆኖብናል። እግዚአብሔር እንዲታዘዛችሁ ከፈለጋችሁ መጀመሪያ እናንተ እግዚአብሔርን ታዘዙት፣ እሺ በሉት ይላል። በኋቃ ጸበል ለማስረጨት ነው አባን የያዛችሁት ወይስ እናንተ ለመረጨት ነው? ለፎርማሊቲ ነው የያዛችሁት ወይስ ታስባላችሁ? ማታ ማታ ገንዘባችሁን እንደምትቆጥሩት አካውንታችሁ ውስጥ ያለውን ሂሳብ ባላንስ እንደምትጠይቁበት ምን ኃጢአት ቀነስኩ ብላችሁ ትቆጥራላችሁ? የሰበሰበን ስሙን እንድንጠራ ቃሉን እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን፣ አሜን። እንደ እግዚአብሔር ቅዱስ ፈቃድ ባለን የትምህርት መርሃ ግብር የትምህርት ክፍለ ጊዜ ከጉባኤው መንፈስና ሐሳብ ሳንወጣ የንስሐ እንቅፋቶች በሚል ርዕስ እንማራለን። አታውቁትም ብዬ አይደለም፣ አባቶቻችሁ እንዳስተማሯችሁ አውቃለሁ። እኔ ግን ላስታውሳችሁ ወድጃለሁ። እግዚአብሔር ከሁላችን ጋር ይሁን። የንስሐ እንቅፋቶች። ንስሐ አባት ይኖረንና ንስሐ አባት እንይዝና ንስሐ መግባት ግን ያቅተናል። ስለ ንስሐ እናስብና ሰይጣንም ይፈራና ንስሐ መግባት ግን እኛም እንፈራለን። ንስሐ እንዳንገባ ያደረጉን ምክንያቶች ግን ምንድናቸው? እነሱን ነው በጥቂቱ መፈትሸው። እንግዲህ ለአንዳንዶቻችሁ የማይገባ ትምህርትም ሊሆን ይችላል። ከዚህ ከፍ ያላችሁ ሰዎችም እንደምትኖሩ እረዳለሁ እና ለእናንተ ክለሳ ማስታወስ ነው የሚሆነው። ሌሎቻችንን ደግሞ ለማነቃቃት ብዬ ነው። እግዚአብሔር ከሁላችን ጋር ይሁን። ኃጢአት እግዚአብሔርን ማጣት ነው። ኃጢአት እግዚአብሔርን ያህል ጌታ ማሳዘን ነው። ኃጢአት ከእግዚአብሔር ጋር ጥል ነው። መጽሐፍ ቅዱስ እንዲህ ይላል፣ እንግዲህ የዓለም ወዳጅ ሊሆን የሚፈቅድ የእግዚአብሔር ጠላት ሆኗል ይላል። ዓለምን የሚወድ የዓለምን ፈቃድ የሚፈጽም የእግዚአብሔር ጠላቱ ሆኗል ይላል። ወገኖቼ እኔና እናንተ እግዚአብሔር ወዳጆች ነን፣ ጠላቶች ነን። በፈቃድ እግዚአብሔር ከኖርን ፈቃዱን ከፈጸምን እውነትም ወዳጆቹ ነን። የዓለምን ፈቃድ እሱም በኃጢአት ምንኖር ከሆነ ግን ወገኖቼ ወዳጆቹ እየመሰልን ግን እኮ ጠላቶቹ ነን። ኃጢአት ከእግዚአብሔር ጋር መጣላት ከሆነ ንስሐ ደግሞ ከእግዚአብሔር ጋር ታርቆ መኖር ነው ወገኖቼ። ኃጢአት እግዚአብሔርን የሚከልለን ከሆነ ንስሐ ደግሞ እግዚአብሔርን የሚያሳየን ነው ወገኖቼ። ኃጢአት እግዚአብሔር ፊቱን እንዲሰውርብን የሚያደርግ ከሆነ ንስሐ ደግሞ የእግዚአብሔርን ፊት የሚያሳየን ነው የሚሆነው። እስከ መቼ ጠላቶቹ ሆነን እንኖራለን? ሌላ ስለ ኃጢአት ምን ሊባል ይችላል ካላችሁ ወይ የእግዚአብሔር ቃል እንዲህ ይላል፣ ኃጢአትን የምትሰራ ነፍስ እሷ ትሞታለች ይላል።
ወገኖቼ ኃጢአት መስራት ማለት መሞት ማለት ነው። በአንጻሩ በንስሐ ሕይወት መመለስ ማለት ደግሞ ሕይወት ማግኘት ማለት ነው። ሞተናል ወይስ በሕይወት አለን? ሁለተኛው ነጥባችን ይሄ ነው። ራሳችሁን እንድትመረምሩ ብዬ ነው ወገኖቼ። ንስሐ ማለት ሌላ ምንድነው ካላችሁኝ፣ እውነተኛ የሕይወት ለውጥ እንጂ ጊዜያዊ ጸጸትና ስሜት አይደለም ንስሐ ወገኖቼ። ከዚህ ጉባኤ በኋላ ከኔም ከናንተም የሚጠበቀው ጥቂት እንኳን ፈቀቅ ያለ የሕይወት ለውጥ ነው። መምህረ ንስሐችሁን ካገኛችሁ፣ ስለ ሕያው እግዚአብሔር ከሰማችሁ፣ ጽድቅን ከተማራችሁ፣ ዋናው ጉዳይ ጊዜያዊ የሆነው የልብ መነካታችሁ አይደለም፣ የሕይወት ለውጣችሁ ነው። ቀማኞች የሆናችሁ አካፋዮች እንድትሆኑ ነው። ተናጋሪዎች የሆናችሁ ጭምቶች እንድትሆኑ ነው። ንፉጎች የሆናችሁ መጽዋቶች እንድትሆኑ ነው። ዘማውያን የሆናችሁ በንስሐ እንድትደነገሉ ነው። ንጹሐን እንድትሆኑ ነው። ለውጥ እንድታሳዩ ነው። አኩራፊዎች የሆናችሁ የእርቅ ሰዎች እንድትሆኑ ነው። ተጣዮች የሆናችሁ በፍቅር እንድትኖሩ ነው። ጊዜያዊ ጸጸትና ስሜት አይደለም፣ የሕይወት ለውጥ እንዲታይብን። እሱ ከአሁን ነው የሚጀምረው። እሱ ከዛሬ ነው የሚጀምረው። ጉባኤ ሴሬሞኒ አይደለም። ጉባኤ ዓመታዊ በዓል ማክበር አይደለም። ጉባኤ ማድመቂያ አይደለም። መዝሙርም ሞቅታ አይደለም። ስብከትም ጊዜ ማሟያ አይደለም። የሕይወት ለውጥ ነው ወገኖቼ። እግዚአብሔርን የመውደዳችን ዋና ማረጋገጫ ምን ይመስላችኋል? ትእዛዙን መፈጸም አይደል? የእግዚአብሔር ቃል በግልጽ ነው እንዲህ የሚለው፣ ብትወዱኝስ ትእዛዜን ጠብቁ ነው። ከወደዳችሁት እሺ በሉት። ተመለሱ ሲለን እሺ፣ ንስሐ ግቡ ሲለን እሺ፣ ታረቁ ሲለን እሺ፣ ተዉ ሲለን እሺ። በዋናነት እግዚአብሔርን መውደዳችንን ማረጋገጫችን ኃጢአትን መተዋችን ነው። እግዚአብሔር ጽድቅን ይወዳል፣ ጽድቅን መውደዳችን። እግዚአብሔር ኃጢአትን ይጠላል፣ ኃጢአትን መጥላታችን። የሚወደው ሰው እግዚአብሔርን የሚወደውን ይወዳል፣ እግዚአብሔር የሚጠላውን ይጠላል። ከዚህ በኋላ ነው የሕይወት ለውጥ ስለ ሕያው እግዚአብሔር ፍቅር ብሎ ወገኖቼ ኃጢአትን ነው የሚተው። እግዚአብሔርን ምን ልተውልህ ብትሉት ምን ተውልኝ እንደሚላችሁ ታውቃላችሁ? ኃጢአታችሁን ተውልኝ ነው የሚላችሁ። ከወደዳችሁት ተውለት፣ የምታፈቅሩት ከሆነ ተውለት። ስለኛ መከራን እንደተቀበለ የምታምኑና የምታውቁ የገባችሁ ከሆነ ተውለት። ከዚህ ነው የሚጀምረው። ሌላ ኃጢአት ንስሐ ምንድን ነው ካላችሁኝ፣ አንዳንድ ጊዜ በእኛም ሕይወት ውስጥ የሚኖር ነው። ከንስሐ አባት ጋር እየኖር ግን ደግሞ የሚያቅተን ነው። ብዙዎቻችን ንስሐ ማለት ኃጢአትን ከተዉ በኋላ መልሶ አለመስራት መሆኑን እንዘነጋዋለን። የሪፖርቲንግ ፐርፐዝ ብቻ እንጠቀምበታለን። ትንሽ ጠርቀም እያደረግን ዘርገፍ እናደርጋለን። ግድ የለም እሱም ይሁን። በዋናነት ግን በንስሐ ሕይወቱ ስንመላለስ ኃጢአትን ከተዉ በኋላ መልሶ አለመስራት ላይ የሚደረግ ጭካኔ ነው፣ መጨከን ነው፣ መተው ነው። በቃ ወገኖቼ አንዱን ኃጢአት ትቶ ሌላውን ለመስራት የሚመጣ የሐሳብ ግፊትን፣ መግፊትን፣ ሞቲቭን ማስወገድ ማለት ነው።
በፈረቃ መስራት ማለት አይደለም። መተው ወገኖቼ ያለፈውን የኃጢአት ኑሮ ማውገዝና መኮነን ነው። ወንድማችን የዘመረው የመጀመሪያው መዝሙር እንዴት ጥልቅ ነው! እሱ ነው ህይወት ማለት፣ በቃኝ ማለት፣ ስለ ፍቅሩ መኖር መጀመር እሱ ነው ንስሐ ማለት። ያለፈውን ኑሮ ትቶ አዲስ ኑሮ ለመኖር መዘጋጀት እሱ ነው አዲስ መሆን ወገኖቼ። ሌላስ ንስሐ ምን ሊባል ይችላል ካላችሁኝ፣ ምርጫን ለእግዚአብሔር ማድረግ ነው። እግዚአብሔርን ምርጫው ያደረገ ሰው በመዝሙር ብቻ አያቆምም። እግዚአብሔርን ምርጫው ያደረገ ሰው ንስሐ አባት በመያዝ ብቻ አያቆምም። እግዚአብሔርን ምርጫው ያደረገ ሰው በመሰበክ ብቻ አያቆምም። ምርጫውን እግዚአብሔር ሲያደርግ ኃጢአትን በመተውና ንስሐ በመግባት ነው የሚኖረው። ምርጫን እግዚአብሔር ማድረግ፣ ሐሳብን እግዚአብሔር ማድረግ፣ ፈቃድን እግዚአብሔር ማድረግ፣ መንገድን የእግዚአብሔር ማድረግ ነው። እሱ ነው ንስሐ ወገኖች። ሌላስ ምንድነው ካላችሁኝ፣ ይሄ ደግሞ አስደናቂ የህይወታችን ግብ ነው። እሱ ምንድነው ወገኖቼ? የኔና የናንተ ስራ መብላት አይደለም። የኔና የናንተ ስራ ልጆች ማሳደግ አይደለም። የኔና የናንተ ስራ መስሪያ ቤት ሄዶ ሸቅሎ መኖር አይደለም። እሱ የእግረ መንገድ ህይወት ነው። እና ዋና ስራችን ምንድነው ካላችሁኝ፣ ቅድስና ነው ዋና ስራችን። መርከስ አይደለም ዋና ስራችን። እግዚአብሔርን ማሳዘን አይደለም ዋና ስራችን። እግዚአብሔር ቅዱስ እንደሆነ እኛም መቀደሳችን ነው ዋና ስራችን። ዮናስን አታስታውሱም? ስራ ምንድነው ብለው በጠየቁት ጊዜ ስራ የእግዚአብሔርን ማምለክ ነው ነበር ያለው። ወገኖቼ ተገላብጦብናል። አህያ ወደ ቤት፣ ውሻ ወደ ግጦሽ ሆኖብናል። ጋሪው ከፊት ፈረሱ ከኋላ ሆኗል። ዋና ስራችን ሊሆን የሚገባው የትርፍ ጊዜ አድርገናል። እንደ ነገሩ ነዋሪዎች ሆነናል። ዋና ስራችንማ ቅድስና ለእግዚአብሔር ነው። መቀደስ ነው ዋና ስራችን። የረጅሙ የክርስትና ጉዟችን ፍጻሜውና ግቡ ቅድስና ከሆነ የቅድስና መነሻ ነጥቡ ደግሞ ምን ይመስላችኋል? ንስሐ። ኔትወርኩ የሚዘረጋው በንስሐ ነው። ስትጠሩት የምትሰሙት በንስሐ። እቅጩ ልንገራችሁ፣ ዮሐንስ አፈወርቅ ያለውን እግዚአብሔር እንዲታዘዛችሁ ከፈለጋችሁ መጀመሪያ እናንተ እግዚአብሔርን ታዘዙት፣ እሺ በሉት ይላል። እሺ ካላልከው እሺ እንዲልህ እንዴት ትጠብቃለህ? ልብህን ከዘጋ በሩን እንዲከፍትልህ እንዴት ታንኳኳለህ? የማንኳኳያ እጅህ እኮ ንስሐ ነው። ጸሎትህ ከደመና በላይ እንዳያልፍ ኃጢአትህ ከለከለው ይላል እግዚአብሔር ቃል። ኔትወርኩ የሚዘረጋው እግዚአብሔርም የሚሰማው እሱም እሺ የሚለው እነሆኝ ብሎ ጆሮህን የሚሰጠው የመጀመሪያው የግንኙነት ድር ንስሐ ነው። ዓመት መቁጠር አይደለም። ንስሐን ህይወት የኖሩ ሶስት ደረጃዎች አሉ። የንስሐን ህይወት ስናስብ ሶስት ደረጃዎች አሉ። እሱ የመጀመሪያው ደረጃ ቢያንስ ከኛ የሚጠበቀው የንስሐ ህይወትን መፈለግና ማሰብ ነው። በእርግጠኝነት እዚህ ጉባኤ ውስጥ ንስሐ አባት ይኖራችሁ ስለምትፈልጉ እንደሆነ ያሳውቃል። አንደኛውን ደረጃ አስባችሁታል፣ አልፋችሁታል። ትፈልጋላችሁ ያስታውቃል። ታስባላችሁ ያስታውቃል። ይሄ ደግሞ በጣም ይጠቅማችኋል። ለምን እንደሚጠቅማችሁ ታውቃላችሁ? ኃጢአትን ለመተው ባላሰብን ጊዜ ሁሉ ኃጢአት እየሰራን ለመኖር ነው የምናስበው። ኃጢአትን ለመተው ስታስቡ ግን ኃጢአትን ለመቀነስ እድል ነው የምናገኘው። ቢያንስ ታስባላችሁ፣ እናንተ ደስ ይበላችሁ። ቢያንስ ትፈልጋላችሁ፣ ንስሐ አባት ይዛችኋል። ቢያንስ ትፈልጋላችሁ፣ ስትጠሩ መጣችኋል። ቢያንስ ትፈልጋላችሁ፣ ቁጭ ብላችሁ ሰምታችኋል። የመጀመሪያው ነጥብ ይሄ ነው፣ መፈለግና ማሰብ። ግን ታስባላችሁ? ለፎርማሊቲ ነው ያዛችሁት ወይስ ታስባላችሁ? በኋቃ ጸበል ለማስረጨት ነው አባን ያዛችሁት ወይስ እናንተ ለመረጨት ነው አባን ያዛችሁት? ወገኖቼ የሰበካ ጉባኤ ደብተር ላይ እንዲያስመዘግቧችሁ ፈልጋችሁ ነው ወይስ የሰማይ መዝገብ ላይ እንዲያጽፏችሁ ፈልጋችሁ ነው ያዛችኋቸው? ምንድነው የፈለጋችሁት?
ወገኖቼ ምንድነው ይፈልጋችሁት? እሱን ነው እንድትመረምሩ መፈልገው ወገኖቼ። የሰበካ ጉባኤ እዳችሁን እንዲያሰርዙላችሁ ነው የፈለጋችሁት ወይስ የኃጢአት እዳችሁን ስርየት እንዲሰጧችሁና እንዲደመስሱላችሁ ነው የፈለጋችኋቸው? ከኔ ጋር ናችሁ? የሰማችሁኝ ነው አላችሁ? እኔ ጋር እንደምትሆኑ ተስፋ አደርጋለሁ። አባታችን እንኳን ደህና መጡልን። ቢያንስ መፈለግ ወገኖቼ፣ ቢያንስ መፈለግ ንስሐን መፈለግ፣ መታረቅን መፈለግ፣ ከእግዚአብሔር ጋር መሆንን መፈለግ፣ ልዑልን መፈለግ፣ ንጉሱን መፈለግ፣ እቅፉ ውስጥ መኖር መፈለግ፣ መቅደሱ ስር መኖር መፈለግ። ይሄ ነው የመጀመሪያው። ሁለተኛው መተው ነው፣ ኃጢአትን መተው። ንስሐ መግባትን መፈለግ፣ ኃጢአትን ለመተው መፈለግ፣ ከዛስ መተው። ወገኖቼ ምን እንተውለታለን? ምን ተዋችሁለት እስካሁን? ንስሐ አባት ከያዛችሁ፣ አባት ካገኛችሁ፣ እዚህ ከተመላለሳችሁ፣ ወንጌል ከሰማችሁ፣ ቤተ መቅደስ ከገሰገሳችሁ፣ ጾም ከጾማችሁ፣ ጸሎት ከጸለያችሁ፣ ሱባኤ ከያዛችሁ፣ ገዳማት መጓዝ ከጀመራችሁ ምን ተዋችሁለት? ምንድነው ምትቱ? አሁን ከዚህ ጉባኤ በኋላ ምን ትተዋላችሁ? በቀላሉ ሐሜትን ትተዋላችሁ፣ ውሸትን ትተዋላችሁ፣ ስድብን ትተዋላችሁ፣ መፍረድን ትተዋላችሁ፣ ሰውን መኮነንን ትተዋላችሁ፣ በማታውቁት ጥልቅ ማለትን ትተዋላችሁ፣ ወላጆቻችሁን ማሳዘን ትተዋላችሁ፣ ዘረኛ መሆንን ትተዋላችሁ፣ ቡድንተኛ መሆንን ትተዋላችሁ፣ ሰው መሆን ትጀምራላችሁ። ምን ትተዋላችሁ? ምን ትቀንሳላችሁ? የአባት ክርስቲያናዊ ሲሆን ምን እንዳደረገ ታውቃላችሁ? ትልቅ በርሜል አጠገቡ አስቀመጠና የማሰብ ኃጢአት ሀለዮ ሲመጣበት ጠጠር ሲጥል፣ ነቢብ ሲመጣበት በንግግር ሲመጣበት ሲጥል፣ እንደገና በተግባር ሲመጣበት በገቢር ሲመጣበት ሲጥል፣ ገና መንፈሳዊ ሕይወትን ሲጀምር በየኃጢአቱ ማሰብ እንኳን ሳይቀር ጠጠር ሲያጠራቅምላችሁ በርሜሉ ይሞላ ነበር ይላል። እሱን እያየ ያለቅስ ነበር ይላል። ማታ ማታ ገንዘባችሁን እንደምትቆጥሩት አካውንታችሁ ውስጥ ያለውን ሂሳብ ባላንስ እንደምትጠይቁበት ምን ኃጢአት ቀነስኩ ብላችሁ ትቆጥራላችሁ። ማታ ማታ ትፈትሻላችሁ። ነው ሴሬሞኒ ነው ዛሬ፣ ነገ ሴሬሞኒ ነው ነገር። ለህይወት ያልሆነ ነገር ምንድነው ወገኖቼ? መተው ነው። ምን ትቀንሳላችሁ? እየበረታ ሲሄድ የሚገርማችሁ በርሜሉ ቀነሰለት ይላል። እንደዚህ ታዩታላችሁ። በኋላ መጣበታለሁ። ሶስተኛው የፍጽምና ደረጃ ነው። ኃጢአትን ጭራሽ መጥላትና መጸየፍ ነው። ኃጢአት ባለፈበት አለማለፍ ነው። ኃጢአትን ላለመንካት መጸየፍ ነው። እሱን ጭርስ አድርጎ መርገጥ ነው ወገኖቼ። እሷ ነፍሳችሁ ስትጠግብ የምትመጣ ናት። የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል ይላል። የመረረው ነገር ሁሉ እኮ ጣፈጠን በዚህ ዘመን። አስቀያሚው ነገር እኮ ነውሩ ክብር ሆነብን እንዴ! መራራው ጣፈጠን። በጣም መጸየፍ ይመጣል። ሶስተኛው ደረጃ እሱን ነው፣ መጸየፍ፣ መጥላት። እንኳን ማሰብ መፈለግ፣ እንኳን መስራት፣ መጸየፍ፣ መጥላት፣ መናቅ ይመጣል። ምንኛ ደስ ያሰኛል። ወደዚህ ከፍታ ነው እንድንመጣ የእግዚአብሔር ቃል የሚያስተምረን ወገኖቼ። ግን እኔ የተነሳውበት ርዕሰ ጉዳይ የንስሐ እንቅፋቶችም አይደል ያልኳችሁ? ምንድናቸው የንስሐ እንቅፋቶቻችን? ከኛ አንፃር ጥቂት ሐሳቦችን ብቻ ላንሳላችሁ። እግዚአብሔር ከሁላችን ጋር ይሁን። ከ30 እስከ 40 ደቂቃ ነው ማቆያችሁ። አይዟችሁ። 20 ደቂቃ አካባቢ 19 ደቂቃ አካባቢ ተጠቅሜያለሁ። 21 ደቂቃ 3 ወይ 4 ነጥቦችን አነሳላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። እንቅፋት የሆነ ነገር ምን መሰላችሁ? የመጀመሪያው ራሳችንን ቁጭ ብለን መመርመር አለመቻላችን ነው። በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ለህይወታችን የሰጠነው ጊዜም ብዛም ነው። እንበላለን፣ እንጠጣለን፣
እንዝናናለን፣ እንወጣለን፣ እንሸቅላለን፣ እንገባለን፣ እናገባለን፣ እንወልዳለን፣ እናሳድጋለን። በጣም ቢዚ ነን። ስለዚህ ራሳችንን መመርመሪያ ጊዜ አተናል። የነፍስ ጥያቄያችንን የምንመልስባቸው ደቂቃዎችና ሰዓቶች የሉንም። ሲመሽ እንተኛለን፣ ሲነጋ ተዋውበን እንወጣለን። በቃ የእግዚአብሔርን ቃል በገጠመኝ ለመሳለም ሲሆን እንጂ የምንሰማው ይሁነኝ ብለን እግዚአብሔር ቃል እንዲያንጸንና እንዲመልሰን የምንሰማበት ጊዜም ብዛም የለንም። የአገልግሎት ጊዜ የለንም። የሱባኤ ጊዜ የለንም። የአዋጅ ቀናት ካልሆኑ በቀር ለኛ የምንለው ጊዜ የለንም። ቁጭ ማለት አልቻልንም። ራሳችንና ለመመርመራችን አንዱ እንቅፋታችን ነው። መጽሐፍ ቅዱስ ደግሞ እንዲህ ይላል፣ ከወዴት እንደወደቅህ አስብ ንስሐም ግባ ይላል። ሰው ራሱን መርምሮ የሚያገኘው ከወዴት እንደወደቀ ሲያስብ ብቻ ነው። ወገኖቼ እውነት ነው ወድቄ ያለው፣ እውነት ነው እግዚአብሔርን ያህል ጌታ ገነትን ታህል ቦታ አጥቻለሁ ሚለው ቁጭ ብሎ ራሱን ሲመረምር ነው። ወገኖቼ ውድቀታችን ታይታችኋል። ወገኖቼ በግልም በማይበርም ወድቀናል እኮ። ክብራችን ተዋርዷል፣ ጸጋችን ተነስቷል። መደመጣላችሁ፣ ትደመጣላችሁ፣ ተናግራችሁ መታፈራላችሁ፣ ትታፈራላችሁ። ያለፈ ያገደመው እነዚህ እግዚአብሔር ልጆች ናቸው ብሎ ይደነግጥላችኋል። እግዚአብሔር ከነሱ ጋር አለና አብረን እንሄዳለን ብሎ ነጠላችሁን ይዘዋል። እግዚአብሔር አለ ከናንተ ጋር ይታያል አለ። እግዚአብሔር ጸጋ በሕይወታችሁ። ወድቀናል ወይስ ከብረናል? እሱን መፈተሽ። ከወዴት እንደወደቅህ አስብ የሚለው ይሄንን ነው። ውድቀቱን የሚያስብ ሰው ንስሐ ይናፍቀዋል። የኃጢአት ምሬቱ፣ እግዚአብሔርን ያህል ጌታ ማጣቱ፣ ያጣው ጸጋና ሀብቱ የሚታወሰው ሰው ንስሐ ይናፍቀዋል። እግዚአብሔር ይናፍቀዋል። ጸጋው ይናፍቀዋል። ምሬቱ ያስተዋል። ከወዴት እንደወደቅን አስበናል። በግል እስኪያስቡን ባዶ ቀርተናል እኮ። እምናሳዝን ምስኪኖች ሆነናል። ያለን መስሎናል ግን የለንም። መጽሐፍ ቅዱስ እንዲህ ይላል፣ ጎስቋላም ምስኪንም ደሃም እውርም የተራቆትክም መሆንህን ስለማታውቅ ይላል። አላወቅንም። ተቀባብተን ስላማረብን እውነት መስሎናል። ገብተን ስለምንወጣ ምስኪኖች ያልሆንን መስሎናል። ምስኪኖች ነን። ይሄው ስንዴ እንኳን ለማኞች ሆነናል። ምስኪኖች ነን። ይሄንንማ እርግጡን እንነጋገር። ተዋርደናል። 90% አማኞች ያሉባት ሀገር እርስ በርስ በመቀራደድ አንደኛ ወይ ሁለተኛ ወይ ሶስተኛ ከነ ፓኪስታን ከነ ምናምን ቀጥሎ ሆነናል። በረሃብና በችግር በድህነት ከዓለማችን የመጀመሪያዎቹ ተርታ ተሰላፊዎች ሆነናል። ተዋርደናል። ስንዴ ለማኞች ሆነናል። ባልጠፋ ጉልበት 100 ሚሊዮን ባላት ህዝብ፣ ባልታረሰ መሬት 68 ሚሊዮን ሄክታር መሬት ያልታረሰ ባላት ሀገር ውስጥ እንደ ሃይማኖተኞች እኔና እናንተማ ተዋርደናል። ልጆቻችንን መመገብ ተቸግረናል። ወጥተን መግባት ስጋት ሆኖብናል። መሸምገል ማስታረቅ አቅቶናል። መደመጣችን ወድቋል። ክብራችን አክሊላችን ተዋርዷል። መቅደሳችን ገብተው ረብሸውናል። እንደኔና እንደናንተ የተዋረዳለ የተጎሳቆላለ። መልበስ ማማር ነው እንዴ? መቀባት ማማር ነው እንዴ? ሽቶ መቀባት አለመሽተት ነው እንዴ? አይደለም። ጎስቋላ ምስኪንም የተራቆትክም ደሃም እውርም መሆንህን አላወቅም ይላል።